ብሩስ ዊሊስ ምንድነው? ሽማግሌው ቦክሰኛ እርሱት እባካችሁ ይሄን። እርሱስ? ኧረ አይሆንማል። ተመለስ ተመለስ። ሽማግሌው ሲኒየር ምን እያደረክ ነው? ራስህን እንደ ቦክሰኛ ነው የምታየው? ኬዝ ወደ ቀለበት ማዲ ኮብራን በአሮጌው ሰውዬ ላይ ቀስ እንዲል ይነግረዋል። ተጨማሪ ዙሮችን እንዲያደርግ ያበረታተዋል። ግን ኮብራ ራሱን በፍጥነት ማረጋገጥ ብቻ ይፈልጋል። ኢላማውን እንዲጠብቅ ቃል ገብቷል። ኬዝ የመጀመሪያውን የጉልበት ምት በተቀላጠፈ ሁኔታ ያመልጣል እና ተከታታይ ጥቃቶችን በተመሳሳይ መንገድ ካመለጠ በኋላ ኮብራን ወደ ጎን ገፋው። ተቀናቃኙ በእግር ምቶች ይሮጣል፣ ነገር ግን ኬዝ በብልሃት የሚሸሽ ሲሆን ይህን ሁሉንም ያስደንቃል። አጥቂው አሰልጣኙ ወደ ኋላ እንዲቀር የተናገረውን ለመስማት እምቢ አለ። ስለዚህም እንደገና ወደ ፊት ይሮጣል፣ ግን ኬዝ ምቶቹን ገትቶ ትንሽ ጠንካራ ምት ይሰጠዋል። ኬዝ ድካም ሳይሰማው ምቶቹን ይከላከልና ሆዱ ላይ ምት ያሳርፋል። ኮብራ እንደገና ወደሱ ይሮጣል። ስለዚህም ያጠምደውና ጉልበቱን ሆዱ ላይ ያሳርፎ የሚቀጥለው ምት ከፊቱ ደም እንዲፈስ ያደርገዋል። በዚህም የአፍ መከላከያው ተነቅሎ እዚያው መንቀሳቀስ ሳይችል ይወድቃል። አሸናፊው ብዙም ሳይዋጋ ጠንካራው ሰውዬ በመውጣቱ